ምንድነው? ፋንቱ ናት። ምን? ፋንቱ? አዎ እሷ ነች። ይሄ ራሷ ቁጥር ነው። ተረጋጋ ናሆሜ፣ ተረጋጋና አዋራት። አሁን ነው አጋጣሚው መጠቀም ትችለው። ተረጋጋና ቀስ ብላ ያለችበት እንድትነግር አድርግ። አንሳው። እሺ፣ ግን ልቤ በጣም ፈርቷል ነው። አትፍራ ናሆሜ። ይሄን ያልኩ ምንም ያስፈራ ነገር የለም አይደል? እናንተ ናት እኮ። እሱማ እናቴ ናት። ግን ምን ልትለኝ እንደሆነ አላውቅም። ፈራው ብቻ። እባክህ ናሆሜ ሳትቆጣ ተረጋግተህ አናግራት እሺ? ሁሉንም ነገር የምትነግረው በሰላም ካዋራት ብቻ ነው። ሄሎ ማዬ። ሄሎ ፋንቱ። ልጄ ደህና ነህ አይደል? ደህና አይደለሁም። ሲጀመር በዚህ ሁኔታ እንደዚህ ጥለሽኝ ሄደሽ እንዴት ደህና እንደሆነ ትጠብቂያለሽ? እንግዲህስ እንገርሽ ለምን ጥለሽኝ እንዴት እንኳን አላውቅም። በዛ መንገድ በዛ ሁኔታ ለምን ጥለሽኝ እንዴት ማወቅ አይገባም። ልጄ አማራጭ አልነበረኝም። መሆን ከነበረበት ውጪ የሆነ ነገር እኮ የለም። አልገባኝም ልጄ። ህይወት እንዲህ ናት። አንዳንድ ጊዜ እስከ መጨረሻው መራቅ ሊኖርብህ ይችላል። አሁንም ለመጨረሻ ጊዜ አንድ ጊዜ ድምጽ ልስማው ብዬ ነው የደወልኩት። እናቴ አልገባኝም። ለመጨረሻ ጊዜ ስትይ ከዚህ በኋላም ድጋሚ አድራሻሽን አጥፍተሽ ልትጠፊብኝ ነው ማለት ነው? ልጄ ለኔ እውነታው ማወቅ ብቻ በቂ ነው። አንተ ዝናሽ ነች እናት። እሷ ናት ለአንተ የምትገባ እናት። እናት አይደል ልጄ፣ እናት አይደል። ለኔ እውነቱ ማወቅ ብቻ በቂ ነው ልጄ። እኔ ምንም የማልጠቅም ኑሮ የልብህን ከመክፈል በስተቀር ምንም የማረባ እናት ነኝ። እኔ መሄድ ነው ያለብኝ። እኔ ካንተ በራቅ ነው ያለብኝ ልጄ። እባክሽ እናቴ፣ እሷን ብትሆን ደረቅ ጡቷን አጥብታ ያሳደገችኝ አንድ እናቴ ነች። አንቺን ብትሆኚ ደግሞ ከምንም በላይ አመጣሽ ብለሽ የወለድሽኝ እናቴ ነሽ። እባክሽ እንደዚህ አትሁኚ። ግድ የለም እናቴ፣ እሺ በይኝና ተመለሽ እባክሽ። ሁሉም ነገር ከዛ በኋላ ይስተካከላል። እሺ በይኝና ወደ ቤት ነው እባክሽ ልጄ። እኔ እዛ ቤት ተመልሼ ከገባሁ የሚበላሸው ብዙ ነገር ነው። እኔ መጥፋት ያለብኝ ሴት ነኝ። እኔ ከዛ ቤት መራቅ ያለብኝ ሴት ነኝ። ተረዳኝ። ጠልቼ አይደለም፣ መራቅ ፈልጌ አይደለም። ግን እዛ ቤት መኖር አልችልም ናሆሜ፣ አልችልም። እኔ ምንም በማላውቀው ነገር ማለት ነው። እሺ በቃ ግድ የለም ንገሪኝና አሁን ያለሽበት ቦታ መጥቼ ልውሰድሽ። እባክሽ ያለሽበት ቦታ ንገሪኝ። አትልፋ። እኔ ርቄ ስለሄድኩኝ ከዚህ በኋላ አታገኘኝ እና ለዘላለም ጥለሽኝ ሄድሽ ማለት ነው። ልክ ድሮ እንደረለሽው ያኔ ጥለሽኝ ሄድሽ፣ አሁን ጥለሽኝ ልትሄጂ ነው ማለት ነው። ቆይ እኔ ማላውቀው የደበቅሽኝ ምስጢር አለ? እስኪ እባክሽ ካለ ንገሪኝና እኔ የማውቀው። ልጄ ናሆሜን በደንብ ተንከባከባት። ሄሎ ማዬ፣ እባክሽ አናግሪኝ። ማዬ ዘጋችሁ። ታምኛለሽ? እላይ ላይ ስልክ ዘጋችሁ። እባክህ ተረጋጋ ነው። ደሞ አስችላትም መልሳ ትደውልልሃለች። እሺ ተረጋጋ በቃ፣ አይዞሽ። ምንድነው ማድረግ የምችለው? ጌታ ሆይ፣ ወይኔ ልጄ ከዚህ በኋላ ላላየ ነው ድጋሚ ላላገኘ ነው ልጄ። ልክ ነሽ።
ቆይ ለምንድን ነው ጥላይ ላይ ሴት እንደዚህ የምጨናነቀው የምሰቃየው? የኔ እናት እንዲያውም ዝናሽ ነች። ከሷ ውጭ እናት የለኝም። በጣም ይቅርታ እየለበሽ እንደሆነ እንኳን አላወቅኩ ነበር። ችግር የለውም። አቶ ለኩን ትወጣለህ? ይቅርታ፣ በጣም ይቅርታ። አምላክ እባክህ እርዳኝ፣ ከዚህ ጥልቅ ስሜት ውስጥ አውጣኝ። አይሆንም ለኩን፣ እኔ አንተን ባለ ቁጥር ድሮ ትዝታ የተቀሰቀሰ ሰላሜን ማጣት አልፈልግም። አንተውን ይዝናሽ ነህ። ምንም ጥሩ ትዝታ ቢሆንም ያኔ የተፈጠረው ስህተት ነው። ምንም መሆን አይችልም። እኔ ወደዛ ቤት ተመልሼ አልመጣም። ያበቃለት ነገር ነው። ሲጀመር እኔ መኖር ለአንተ ምንድን ነው የሚጠቅመው? ልጄ ተረዳኝ። ጀውነቱን ወቅልኝ። እኔ ሸክም ከመሆን በስተቀር ለአንተ ምንም የምሰጠው ጥቅም የለም። ልጅ አንቺን ያደረስኩሽ ነው ወደ ቤት ልትመጪ። እኔማ ወደ በር እየደረስኩ ነው። አንተ ቆይ ወዴት ልትሄድ ነው? እንጃ አላውቅም። ወይ ወደ ቤት ሄዳለሁ። እስኪ እሺ በቃ አሁን አንተ ተረጋጋ ነው። ንዴት ምንም መፍትሄ አይሆንም። ቢያንስ ሰላም መሆኑን አረጋግጠናል። ይሄ እኮ ትልቅ ነገር ነው። ታት ትታኝ ከምጠፋ እኮ መጀመሪያውኑ ባላውቃት ይሻለኝ ነበር። እንግዲህ ተረጋጋ ብዬ አቃተኝ። ወይ ደግሞ በቃ አልቅስና ይውጣልን ነው። ለምን ብዬ ነው የማለቅሰው? ለምን ብዬ ነው የማዝነው? ስሜቴን ረግጣ ጥላዬ ላይ ሄደችው ናት። ብቻ አንተ ተረጋጋ እንጂ ለእኔ ምንም ችግር የለውም። አሁን ወደ ቤት ሂድና አረፍት አድርግ። ደግሞ ለነጋሽ እንኳን ደህና እንደሆነች ነገራቸው እንዳስ እሱ ጋር ሳትደውል ትቀራለች ብለሽ ነው? ቤተሰቡን ደውላ እኮ በጠበጠችው። ይልቅ ነው ሀዬ አንቺንም አስጨነኩሽ። በእኔ ምክንያት አንቺም ተጨነቅሽብኛል። ጋሽ ምን ነው ብቻ መቼም የሰርጉ ዝግጅት ነው መሰለኝ አንተም ጠፍታል። ለሱማ እኮ ላይ ታች ስል ሰነበትኩ ጋሽ። አሁን የቀረው ኃይሉ ጋር ማለት ብቻ ነው። ያው ሁሉንም ነገር ደግሞ አቀናጅተን ጨርሰናል። እና ለኃይሉ ጋር ዝግጁ ነኝ እያልክ ነው? በሚገባ አንድ ወንድሜንማ ወገቤን አስሬ ነው ምድር። አይ ልጅ ዳጊ ለወንድ እኮ ቀበቶዬን አጥብቄ ነው የሚባለው። ልክ ነህ ጋሽ። ዋናው ያንተ መጣጠቅ ነው። እኔ የምልህ ያ አባትን ግን እየሄድክ ጠይቀዋለህ? ደህና ነው ግን? ከእገታው በኋላ ለመጀመሪያ ጊዜ ልጠይቀው ሄጄ ነበር። እና እንዴት ነው? ደህና ነው? ጤንነቱስ? ደህና ነው ብዬ ልዋሻ አልፈልግም ጋሽ። በጣም ተስፋ ቆርጦ ነው። ከሚገርም ራሱን ሊያጠፋ ነበር። ምን? እውነትህን ነው? ለምንድን ራሱን የሚያጠፋው? ቆይ ለምንድን ነው እንደዚህ አይነት ነገር ያሰበው? ምን አውቄ ጋሽ። መርማሪው ደውሎልኝ ሄድኩት። ደውሎ ራሱን ሊያጠፋ ነው ሲለኝ በቃ ራሴን አላቅም በሬ ነው ሄድኩት። ወይ ሰንበቱ። አባቴ ባደረገው ነገር በጣም አፍሯል። አውቃለሁ ያደረገው ነገር በጣም ከባድ ነው። ነውም ላይ ያደረሰው በደል ደግሞ ይቅር የሚባል አይደለም ጋሽ። ግን አንተ ደግሞ የይቅርታ ሰው እንደሆንክ አውቃለሁ። ክሱን አንሳለት ልትለኝ ከሆነ ያሰብከው እኔ በደንብ አስቤበታለሁ።
ለሰርግ የምጠብቀው ልጄን ካይኔ ላይ ነጥቆ ቢያሳግተው እኔ ግን ክሱን ላነሳለት ወስኛለሁ። ድሮም እኮ እንደማጨክን አውቀው ነበር። እንደሱ ክፋት ቢሆንማ ይሄም አይገባውም ጋሼ። ምን ሆነሃል ዳግም? እሱም ቢሆን እኮ የኛን ክስ አንስሶልናል። የተፈረደበት ደግሞ በጣም ብዙ ዓመት ግን ደግሞ ቢያንስ የእስር ጊዜው እንዲቀንስ የቻልኩትን ነገር ሁሉ አድርጋለሁ። አይ ክሱን ካነሳለት ይበቃል ጋሼ። እስር ቤት የገባው በራሱ ጥፋት ቢሆንም ዛሬ ሳይሆን በጣም ነው ያሳዘነው። ሌላ ሰው ነው የመሰለው። በጣም አዝናለሁ እኔ ልጅ። ማድረግ የምችለው ነገር ቢኖር ሁሉ ነገር ባደርግለት ደስ ይለኝ ነበር። እዚህ እኔ ልጅ ለአንተ ደግሞ ነው ያለውልህ። በጣም አመሰግናለሁ ጋሼ። ለእኔ ያደረግከው ነገር በሙሉ ለእሱ እንዳደረግክለት ነው የሚቆጥረው። እኔን ስትረዳ እሱን እንደረዳኸው ነው የሚቆጠረው። ለአንተ የማደርግልህ ነገር በሙሉ የማደርገው ልጄ ስለሆንክ ብቻ ነው ዳግም። አንተም እንደናሆም ፈጣሪ ለቁም ነገር አብቅቶ ባይኔ ማየት ነው። እንደ አባት ከሆንክልኝ በቂ ነው። እኔ የምፈልገው ይሄን ብቻ። እሺ አምራን እንዴት ነሽ? ይቅርታ በሐሳብ እኮ ሩቅ ሄድኩና አጠገቤ መሆንሽንም ረሳሁሽ። አታስቢ ወይዘሮ ዝናሽ፣ በእርግጥ ምን እያሳሰበሽ እንደሆነ ይገባኛል። እኔም የኛን ሁኔታ በደንብ እያሰብኩበት ነበር። የእውነት ሐሳቤና ጭንቀቴን ተረድተሽኛል ማለት ነው? አሁንም ያው እንደ መጥፎ ልጅ እንዳታየኝ እንጂ የሆነ ነገር ልነግርሽ ነበር። ለዳጊ አልነገርኩትም፣ እሱም አያውቅምና ላንቺ ልነግርሽ ነበር። እስቲ ንገሪ፣ ምንድነው እሱ? ይኸውልሽ የዛ ምሽት ምንድነው እሱ? አምራን ቆይ ምን ሆነሻል? የዛለት ምሽት በእኔና በዳግም መሀል ምንም የተፈጠረ ነገር የለም። በፍጹም ምንም ነገር አልተፈጠረም። ቤቱ ምሽት አልገባኝም። ዳግም አብረን እንደተኛን ነው የሚያስበው፣ ግን ደግሞ ምንም ነገር አልተፈጠረም። በእርግጥ በጣም ጠጥተን ነበር። እኔ ግን ምንም ነገር እንዳልተፈጠረ አውቃለሁ። ብቻ ምንም ነገር አልተፈጠረም በይ። ምንም ነገር አልተፈጠረም። እንደዛም ያደረኩት ሆን ብዬ ነው፣ ያው የእሱን ትኩረት ለማግኘት ፈልጌ። እና ቆይ ታዲያ አምራን ይህን ነገር ለሱ ነግረሽዋል? ልነግረው እያሰብኩ ነው። ያው ዳጊ እያሳየኝ መልካምነትና ፍቅር የእሱን ፍቅር እንዳስብ አድርጎኝ ነበር፣ ግን ደግሞ ያንን ማድረግ ልክ አይደለም። ምንም ቢሆን የቀድሞ የወንድሙ ፍቅረኛ እንደነበርኩ ማሰብ ነበረብኝ። የእውነት አምራን በጣም ጥሩ ሰው ነሻል። ስለተረዳሽ እንዴት እንደማመሰግንሽ አላውቅም። የውስጤን ስጋት፣ የቤተሰቤን ክብር ስለተረዳሽ እውነት እንዴት እንደማመሰግንሽ አላውቅም። ዳግም ሰው በሚያስፈልገኝ ሰዓት ቀርቦ ያጽናናል። ማረፊያ እንኳን ሲያስፈልገኝ እቤት ተከራይቶ ያስቀመጠኝ ልጅ ነኝ። ግን በቃ ከዚህ በኋላ እሱ ንጹህ ወንድሜ እንጂ ሌላ ነገር ሊሆን አይችልም። ይውድ አምራን ከዳጊ ጋር ፍቅር ለመጀመር ማሰብሽ ትንሽ ስህተት ቢሆንም አሁን ግን አምራን ይሄ ነገር እንደማይሰራ አስበሽ ወደ ራስሽ መመለስሽ ያንቺን የዋህነትና የልብሽን ንጽህና ያሳያል። ከዚህ በኋላ የናሆምም የዳግምም እህት ከመሆን ውጪ ሌላ ነገር ማሰብ አያስፈልግም። በቃ ሁሉም ጥፋት መታረም አለበት። ያው ዳጊን እንደምታውቂው በትንሽ ሆዱ የሚብሰው ልጅ ነው። ያው እሱን ላለማስከፋት ስል የሁለታችሁን ግንኙነት ለዛ ብዬ ተቀበልኩት እንጂ እውነት እንደማይሆን ከልብ ያስብ ነበር። ግነሽ ወይዘሮ ዝናሽ። እሺ ቆይ አምራን አሁን ምን ብለሽ ልትነግሪው አሰብሽ? አታስቢ፣ እኔ ዳግምን ማሳመን አያቅተኝም። መጀመሪያም እኮ እንደዛ እንዲያስብ ያደረኩት እኔ ነኝ። ቀስ ብዬ አቅርቤ እነግረዋለሁ። ቆይ ይሄ ነገር በቀላሉ የሚሆን ይመስልሻል? ማለቴ ዳጊ ላንቺ ያለው ስሜት ቀላል አይደለም ብዬ ነው። ከባድ ቢሆንም ግን የግድ መሆን አለበት።
እኔ የሁለት ወንድማማቾች ሚስት መሆን አልችልም። እንደዛ ባይሆን እኮ ዳጊ በድፍረት ቤተሰቡን ሊያስተዋውቅሽ በድፍረት ይዞሽ አይመጣም ነበር። ከረፈደም ቢሆንም ይስተት ገብቶኛል። ድጋሚ መድገሙ አልፈልግም። ተባረክ የኔ ልጅ። እንዲህ ነው ከተለወጠው አይቀር በተግባር ጭምር። አንተ እኔ ወንድሜ የት ሄደ ብዬ እፈልጋለሁ። አንተ እዚህ ብቻህን ቆዝመሃል አይደል? ምን ሆነሃል? በዛ ላይ ደግሞ ስልክ ዝግ ነው። የሆነ ስልክ እንዳይደወልብኝ ዘግቼው ነው ዳጊ። ለትንሽ ሰዓት ብቻ የምሆን ፈለግኩኝ። ስለዚህ እኔ እመጣለሁ። አይ ኧረ ሁን። እስኪ እንዲያውም የሆነ ነገር አወራለሁ ብዬ ያሰብኩ ነበር። መቼም ስለ ሰርጉ ጉዳይ ነው አይደል? አይ ስለሱ አይደለም። ስለሱ ካልሆነ ሌላ ስለምን ጉዳይ ነው? ስለ አምራን ነው። ዳጊ ይቅርታ፣ እርግጥ አሁን ላይ ነገር ማንሳት ባይኖርብኝም ግን ትንሽ የሁለታችሁ ጉዳይ ግራ አጋቢ ሆኖብኛል። አንተ ያየኸውን ሁሉ መመኝ በጣም ክፉ ወንድም ሆንኩብህ አይደል? ኖ እንደዛ ማለት አይደለም። አለ አይደል ታውቃለህ ነው እኔና አምራን የተገናኘ ነው በጣም አዝነን ሰው በሚያስፈልገን ሰዓት ነበር። ምን ልበል፣ ባጭሩ ሰው ያስፈልገን ነበር። ይገባኛል። ግን የግንኙነት ብዙ አስቸጋሪ ነገሮች አሉት። ያው ነዳድም እኮ አንተ ላለማስከፈት ብሎ እንጂ ብዙም ደስ ብሏቸው አይደለም። እኔም እኮ ስለነሱ ሳላስብ ቀርቼ አይደለም። ግን በቃ አሁን ላይ እኔና አምራን ተቀራርበናል። በዛ ላይ ደግሞ ያን ቀን ምሽት የተፈጠረው ነገርም አለ። እሱ እንዴት እርግጠኛ ልትሆን ቻልክ? ማለት የዛን ቀን እኮ ራቁቴን ነበርኩ። ምንም ራሴን የማውቀው ነገር አልነበረም። በዛ ላይ ደግሞ አምራን እርግጠኛ ሆና ነግራኛለች። ኦኬ ብቻ ያ ባይሆን ጥሩ ነበር። እሺ ከዛ በኋላ ምን የተፈጠረ ነገር አለ? ምንም። ለነገሮች ብዙ መቸኮል አልፈልግም። እስኪ በደንብ አስብበት ዳጊ። የሰርግ ዕለት የቀድሞ ፍቅረኛዬን ይዘህ መቆምክ የሆነ ነውር መስሎ እየተሰማኝ ነው። እስኪ ስለዚህ ነገር ሌላ ጊዜ እናውራ። ከመሆን ዳጊ ለምን አውርተን አንፈታውም? በጊዜ ዕለት እኮ የማይስተካከል ነገር የለም። ከሁሉም ነገር በፊት ግን ራሴን ያስቆረፍኩት ራሴው ስለሆንኩ ከራሴ ጋር መታረቅ ሳይኖርብኝ አይቀርም። አምራንን ደግሞ እንደ እህቴ ማየት አለብኝ። ሌላ ጊዜን ጉዳይ በሰፊ እናወራበታለን። ግን ስሜቴን የተረዳኝ ይመስለኛል። ወንድሜ ተረድቻለሁ። እኔ የምልህ ከዶክተር ፋኑኤል ጋር ተገናኝታችሁ ታውቃላችሁ እንዴ? ብዙ ጊዜ ስራ ቢዚ ስለሚሆን በስልክ ነው ስለ ሰርጉ ጉዳይ የምናወራው። ግን እንዴት ትዝ አለ ስለሱ? አይ ያው ሚዜክ አይደል? ለዛ ይሆናል ትዝ ያለኝ። ለማንኛውም ነገ ከሱ ጋር ቀጠሮ ይዘናል። ስለዚህ አንተም እዛው በአካል መገኘት ይኖርብሃል። እሺ ሰዓታችሁን አሳውቅ። አምራ ደህና ነሽ አይደል? ስታይ እንደና መስላለሁ። እሱ ስላሳሰበኝ እኮ ነው የጠየቁሽ። በዛ ላይ ከስራ ላይ አጣርፈሽ ስትጠሪኝ ምን ተፈጠረ ብዬ እኮ ነው። ወደ ራሴ እንደተመለስኩ ልነግርህ ነው ዶክተር። አልገባኝም። ወደ ራሴ ተመለሱ ስትይ ምን ማለት ፈልገሽ ነው? እኔም አልገባኝም። ምን እያደረግኩ እንደነበር፣ ምን እየሆንኩ እንደነበር እኔ ምንም የገባኝ ነገር የለም። እኔ ራሱ አሁን የነቃሁት። እያወራሽ ያለሽው ነገር ከኔ ይሁን ካንቺ ይሁን ባላውቅም እየገባኝ አይደለም። ከአንተ ሳይሆን ከኔ ነው ዶክተር። ታውቃለህ፣ ዝም ብዬ በደመ ነፍስ ነበር ስጓዝ የነበረው። የማደርጋቸው ነገር ልክ ይሁኑ አይሁኑ እንኳን ሳላውቅ ነበር ዝም ብዬ በስተት ስጓዝ የነበረው። ይቅርታ አምራ፣ ሁሉንም ነገር ግልጽ አድርገሽ ልትነግሪኝ ትችያለሽ? ከዳጊ ጋር ትክክል ያልሆነ ሁኔታ ውስጥ ነበርኩ።
ለምን ማለት ዳጊ ያስቀየምሽ ነገር አለ ወይስ ጸባዩ ተቀየረብሽ? ጥሩ አፍቃሪ ነው፣ ግን ደግሞ እኔ የሱ መሆን አልችልም። ሳስበው የኔና የሱ ግንኙነት ከባህልም ከሞራልም አንፃር ልክ አይደለም። ምን እንደምልሽ አላውቅም አምራ። በእርግጥ እኔም ነገሩ ግራ አጋብቶኝ ነበር፣ ግን ደግሞ ጉዳዩ ፍቅር እስከሆነ ድረስ ነገሩን ለባለቤቱ ትቶ በራሱ ጊዜ ስህተቱን እንዲረዳ ጊዜ መስጠት አስፈላጊ መስሎ ስለተሰማኝ ነው ዝም ያልኩት። በሰዓቱማ አይሆንሽም ይቅርብሽ ብትለኝ በሌላ መንገድ ነበር ምረዳ። በሌላ መንገድ ስትይ? ያው ቀንተ ሊሆን ይችላል ብዬ ነው። አንተና ዳጊ እኮ አርሰናልና ሲቲ ነበራችሁ። ወይ አምራ፣ ግልጽነትሽ እኮ ይለያል። እና ሁለታችሁ ለአንድ ዋንጫ እየተፎካከራችሁ ነበር እያልሽኝ ነው? እና ምንም ቢሆን እኮ ሴት ነኝ። ጥቃቅን ነገር ወራስ እኮ ነች የምትገባኝ። ይሄን ያህል ከተረዳሽኝ ጥሩ። ታውቃለህ፣ ናሁምና ዳግም በስጋ ባይዛመዱም ወንድማማቾች ናቸው። እኔ ደግሞ በሁለቱ መሀል የገባው መርዝ እንደሆንኩ እየተሰማኝ ነው። እንደዚህ አትበይ። ሲጀመር መርዝ ብትሆኚ ኖሮ ተጸጽተሽን ባልተመለስሽ ነበር። መጸጸት መቻልሽ ቅድም እንደነገርሽኝ ነገሮችን በስሜት ስትወስኚ እንደነበረ ብቻ ነው የሚያሳየው። ለመሆኑ ቤተሰቦች ውስጥ ምን አሉ? አንተን ከማግኘቴ በፊት ወይዘሮ ዝናሽን አግኝቼ አውርቻቸው ነበር። እሳቸውም የሚገርመው ሀሳባቸው ከኔ ጋር ተመሳሳይ ነበር። እሺ ዳጊንስ በዚህ ዙሪያ ያናግረሻል? ዛሬውን አግኝቼ አወራዋለሁ። እውነታውን ከተቀበለ ሰየው፣ ካልተቀበለ ግን በዚህ ሁኔታ መቀጠል እንደማልችል ነግረዋለሁ። ግን አንተ ላደረክልኝ ነገር ለምክርም በጣም አድርጌ አመሰግናለሁ። እኔማ ምን አደረኩልሽ? ባይሆን አንቺና ዳጊ ቤተሰብ አስቀምጣችሁ ብትወያዩበት ጥሩ ነው። ያው ለሁለታችሁም ሰላም ሲባል ግልጽነቱ ይጠቅማችኋል ብዬ ነው። አቶ ላይኩን እንዴት ብዬ አይነን እንደማይላቅም በአንተ ላይ ያደረስኩበት በደል በልጄ በናሁም ላይም ያደረኩት ነገር አይነን እንኳን ማየት አቅቶኛል። እኔ ሲጀመር ሁሉ ነገር ስቻለሁ። ሰውነንና ደግሞ እኮ መሳሳታችን አይቀርም። ይቅርታ ደግሞ ማለት የሰው ልጅ ትልቁ ጸጋው ነው። እኔ አንተን ይቅርታ ካልኩ እኮ በጣም ቆይቻለሁ። ለወትሮስ የወጋ ነበር የሚረሳው አቶ ላይኩን። እኔ እኮ ወግቻችኋለሁ። እንዴት እናንተ ልትረሱ ትችላላችሁ ይህን ጉዳይ? የተወጋን ሰው ቂመኛ አድርጎ የፈረጀው ማን ነው? ቂም ማለት እኮ የራስን ልብ የሚበላ እሳት ማለት ነው። እኔ ደግሞ ያንን እሳት አጥፍቼዋለሁ። ይልቅ የምትፈልገው ነገር ካለ እግረ መንገድ የልኮል ጠይቅ ብዬ ነው አመጣጤ። የእውነት አቶ ላይኩን አንተ እጅግ በጣም መልካም ሰው ነህ። ያደረኩብህ ነገር እጅግ በጣም ብዙ ሆኖ አንተ በምላሹ ምን ላድርግልህ ማለት እኔ ከአቅሜ በላይ ሆኗል አቶ ላይኩን። ከዚህ በኋላ ምንም ነገር አያስፈልገኝም ምንም። ግን አቶ ላይኩን ከቻልክ አንድ ነገር ብቻ ላስቸግርህ። ከዚህ እስር ቤት ሊያዘዋውሩን እንደሆነ ጭምጭምታ ሰምቻለሁ። እባክህ ልጄን አንዴ ብቻ ላየው፣ ዳጊን አንዴ ብቻ ላየው። ይህን ልታደርግ ትችላለህ? እባክህ። ወዴት ነው የሚያዘዋውሩ? ላቅም ምናልባት ራቅ ወዳለ ቦታ ሊወስዱን ይችላሉ ብዬ አስባለሁ። ምናልባት እንደዛ ከሆነ ልጄን ደግሜ አላየው። ያለኔ ከባድ ነው። ለምን እንደዚህ ትላለህ? የፈለገ ነገር ቢሆን መቼም ከሀገር አትወጣም። ምንም ቢሆን ደግሞ ያለህበት ድረስ እየመጣን ጠይቃለን። አንተ ደግሞ የዳጊ አባት ነህ፣ እኛ ደግሞ ቤተሰቦች ነን። አቶ ላይኩን እኔ ግን ዳግምን ከአሁን በኋላ ማገኘው አይመስለኝም። የሰራሁት ስራ እጅግ በጣም ከባድ ነው። እጅግ አይኑንም አየው አይመስለኝም። ታውቃለህ፣ እሱ አይኖች ውስጥ ያለው ጥላቻ እዚህ እስር ቤት ካለው ቅጥር ግቢ ውስጥ ካለው እጅግ በጣም ያስፈራል። አላውቅም ምን ማድረግ እንዳለብኝ። ምንድነው እንደዚህ መጥፎ ነገር ብቻ ማሰብ ሰንበቱ? ይሄን ያህልማ ተስፋ አትቁረጥ። እሱም ቢሆን እኮ ባደረከው ነገር ተናዶ እንጂ ጠልቶክ አይደለም። ለማንኛውም በጣም ደስ ብሎኛል።
የናውምን ነገር ሰምቻለሁ። በነገራችን ላይ ላንተም ለሱም የሚገባችሁ ሰላም ነው። እንግዲህ ከትንሽ ቀናት በኋላ ልጄ እንድራለሁ። መምጣት ባትችልም በልቤ ጠርቻለሁ። አቶ ላይኩን አይደለም የናውምን የልጄንስ የዳግምን ሰርግ መገኘት ይችላልው ብለህ ነው? ዘመን የሚያልቀው እኮ እዚህ እስር ቤት ነው። ባይሆን ባለሁበት እዚሁ መረቃቸዋለሁ። ለማንኛውም የሚያስፈልግ ነገር ካለ ለመርማሪው ንገረው። ከዚህ ተቀየረ ብትሄድ እንኳን የሚያስፈልግ ነገር ካለ እኛ አለን፣ ደርስላለን። ክሱንም ቢሆን ሰንበቱ እስከ መጨረሻው አዝቼልሃለሁ። እውነትህን ነው አቶ ላይኩን? መቼም ምን ብዬ እንደማመሰግን አላውቅም። ብትቻለህ መጠር ባህሪ ለማስተካከል ሞክር። ያው አመክሮ የሚባል ነገር አለ አይደለ? ቢያንስ የተባለውን ያህል ዓመታት ላታስር ትችላለህ። ይሄን ያህል እንኳን ተስፋ አትቁረጥ አቶ ላይኩን። እንደ አይኔ ብሌን የምሳሳለት ልጄ እያለና አንተ ደግሞ ከጎኑ እያለ እንዴት ብዬ ተስፋ ቆርጣለሁ? አንተ መልካም ሰው ነህ። ጠንከር በል፣ በርታ። ሰላም። ሁለታችንም እኮ ለመተቃቀፍ አመነታን አይደል? ለመደባደብ ቢሆን እኮ አናመነታም ነበር። አይገርም? ከፍቅራችን ጸባችን ቅርብ ነው አይደል? ይገርማል እኮ እኔና አንቺ መንገድ ላይ ተያይተን ተዘጋግተን እናልፋለን እንጂ ማን ተቃቅፈዋል ብሎ ማን ይገምታል? በርግጥ አልታየንም እንጂ ፍቅር ነበረን። እህትማማችነት ውስጣችን ነበር የነበረው። እኔም ደግሞ ከገጠር እንደመጣሁኝ አንቺን ነበር መጀመሪያ ማግኘት የፈለኩት። ያው የሰርጉ ዝግጅት ይዞኝ ነው እንጂ። ምን ነው በሰላም የተፈጠረ ችግር አለ እንዴ? አምራን፣ ምናልባት ሌላ ቅር የሚያሰኘን ነገር ሳይፈጠር አይቀርም እኮ። ምን ተፈጠረ? አሁን እኮ ስለ እህትማማቾች እያወራን ነበር። ምንድን የተፈጠረው? ስለ አንቺና ስለ ዳጊ ነው እያወራሁኝ ያለሁት አምራን። ይቅርታ አድርጊልኝና ቆይ ምን ሆናችሁ ነው እንደዚህ አይነት ነገር? እኔን ብቻ መስሎኝ ነበር። ለካ ይሄ ወሬ የሁሉንም ልብ ነክቷል። ቤተሰቡም ሁሉ ሰምቷል። ይኸውልሽ አምራን፣ እኔ ሁሌም ማዋቂ ነሽ እንዳልባል ብዬ ዝም አልኩኝ እንጂ መጀመሪያም ያንቺና የዳግምን ግንኙነት ስሰማ ምንም ደስ የሚል ስሜት አልተሰማኝም ነበር። ኑሐሚን፣ አንቺ እኮ ሁልጊዜም ትክክል ነሽ። አንቺ የምታስቢው ነገር በሙሉ ትክክል ነው። እኔ ነኝ እንጂ ሁልጊዜ በስሜት የምነዳው። ግራ ቀኙን እንኳን እኮ ላይ ከረፈደ ቢሆንም ማለት ቆይ በመሀላችሁ የተፈጠረ ነገር አለ እንዴ? ማለት ስለምን እያወራው እንደሆነ ይገባሻል አይደል? በእርግጥ ዳጊ አብረን እንዳደረን ነው የሚያስበው፣ ግን ደግሞ ምንም የተፈጠረ ነገር የለም። ይሄን ነገርም ለመናገር የሆነ ምክንያት እየፈለኩ ነው ያለሁት። ከዳጊ ጋር ጥሩ እህትና ወንድም ነው እንጂ መሆን ያለብን ወደ ሌላ መስመር መሄድ የለብንም። አምራን፣ የምር በጣም አስተዋይ ሆነሻል። ይሄንን ነገር ለማድረግ መወሰንሽ ለቤተሰቡ በጣም ትልቅ እረፍት ነው። መቼም ሁላችሁም ተጨንቃችሁ እንደነበር ይገባኛል። መጨነቅ ብቻ? ዳጊ ላለማስከፋት እኮ ሁሉም ቤተሰብ አሜን ብሎ ተቀብሎ ነበር። እስቲ ንገሪኝ። ከረፈደ ቢሆንም አዎ። እኔ ምለው ቆይ ሁሉ ነገር እንዴት ባንዴ ተፈጠረ? መቀራረቡስ ቢሆን እንዴት ፈጠነ? ባይገርምሽ የኔም ዳጊም ትልቁ ጥያቄያችን ነው። እኔም ዳግምም የነበርንበት የሀዘንና የብቸኝነት ስሜት ውስጥ የተፈጠረ ነገር ነው። ግን አታስቢ፣ መልሱ ያለው ሁለታችንም ጋር ስለሆነ በቅርቡ ይስተካከላል። በተለይ ጋሽ ይሄን ነገር መቀበላቸው በጣም ነው የገረመኝ። እሳቸው እኮ ለባህልና ለክብር በጣም ትልቅ ቦታ ነው ያላቸው። ምናልባት ዳጊ በዛ በኩል አባቱ እስር ቤት ገብቶ በዚህ በኩል ደግሞ ያንቺም ነገር እርግፍ አድርጎ ትቶ የጥፋተኝነት ስሜት እየተሰማው ሊሆን ይችላል። ብቻ እኛ ታይቶን የነበረው ሰላም ብቻ ነበር እንጂ እንደዚህ አይነት ነገር እንደሚያመጣብን አላሰብንም ነበር። በቃ በአምራን እንኳንም ሳይረፍድ አንቺ ይሄን ነገር አወቅሽ እንጂ ሌላ ሁሉም ነገር ቀላል ነው። ብቻ ወይዘሮ ዝናሽ ዛሬ ራት ሰዓት ላይ ጠርታኛለች። ለምን በጠራችኝ ባላቅም ብቻ እኔም ብቻም አይደለም የጠራችው፣
ዳግምንም ጭምር የጠራችሁ ይመስለኛል። እውነቱ ዛሬ ማታ ይወጣል። ስለዚህ ዛሬ ማታ ሁሉም ነገር ይጠራል እያልሽኝ ነው? ከዛ በፊት ግን ከዳጊ ጋር ተገናኝታችሁ ብታወራ ይሻላል። ያው ነገሩ ትንሽ እንዳያስተነግጠው። ለሱም ዛሬ ቀጠሮ ይዘናል። ያው እኛን ነገር ታውቂያለሽ፣ ሁሉም ነገር በችኮላ ነው ያደረግነው። ሲሮጡ የታጠቁ ሲሮጡ ይፈታል ሲባል አልሰማሽም? እንዲያውም ነገሩን በጥሩ አባባል ገልጸሽዋል። የዛሬ ማታ ፕሮግራማችሁ ደግሞ አሪፍ እንዲሆንላችሁ እመኛለሁ። አመሰግናለሁ ሙሽሪት። ያው እንደ አልሸኘሽ እንደ ድሮ መኪና የለኝም። እንደምታየኝ እግረኛ ነኝ። ፈልገሽ ነበር? የሆነ ነገር ተፈጥሮ መሆን አለበት። አዎ የኔ ልጅ፣ መጀመሪያ እኮ አንተን ብቻ ላናገር ፈልጌ ነው። ዳጊ ሰሞኑን ባንተ ጉዳይ ምንም እንቅልፍ እየወሰደኝ አይደለም። እንዲሁ እንቅልፍ ባይኔ ሳይዞር ነው የቀረው። እኔ ይሄ ነገር ለምን እንዳልታየው አላውቅም። እኔ ግን የእናትነቴ ልብ ምንም ሊረጋልኝ አልቻለም። እኔም ውስጤ ብዙ ሰላም አይደለም። አንተ ደግሞ ምን ሆንክ? የኔና የአምራን ጉዳይ ነው። ያው አንቺን ላስቀደም ብዬ እንጂ ከአምራን ጋር ቀጠሮ ነበር። እኔ ዳጊ አምራን ከኔ የተለየ ምንም የምትነግረህ ነገር የለም። ማለት ያልገባኝ። ይኸውልህ ዳጊ፣ በአንተ ምክንያት ቤተሰቡ በሙሉ ተጨንቆ ነው ያለው። ይሄን ያህል ናውም እኮ ቅድም ሲያወራኝ ነበር። ቆይ ይሄን ያህል ካስጨነቃችሁ ለምንድን ነው በግልጽ ያልነገራችሁ? ዳጊ፣ ግማሾቻችን አንተን ላለማስከፋት ብለን ነው ዝም ያልነው። ይሄው በፍርሃት ተሸብበን ነው አንተ የማይሆን መንገድ ስትሄድ እያየን ቆመን ዝም ያልነው። ዛሬ ግን ይሄ ነገር መስመር መያዝ አለበት። ለዚህ ሁሉ ነገር ጥፋተኛ ነኝ ነበርኩ ማለት። ስለዚህ ዳጊ አንተም በስተመጨረሻ ይሄ ነገር እንደማይሆን ገባህ ማለት ነው። ይኸውልህ ይሄ ያስከው ግንኙነት እኮ በቤተሰባችንም በባህላችንም ከወጋችንም ያፈነገጠ ነበር። ስለዚህ ይሄ ነገር ልክ እንዳልሆነ ገባህ ማለት ነው። አዎ ገብቶኛል። እንኳንም ማረፈደ እንጂ ካምራን ድብን ያለ ፍቅር ቢይዘኝ ኖሮ ማናችሁንም አልሰማችሁ ነበር። እና ስለዚህ የፍቅር ዳርዳርታ ላይ ነበራችሁ ማለት ነው? ያው እንደዛ ሁለታችንም የምንወደውን አተን ተጎድተን ነበር። ጉዳታችን አቀራረበንና የተዋደድን መሰለ። ሁሉም ነገር ግን ለበጎ አልገባኝም። በዚህ ሁሉ መሀል ወንድሜ ለኔ ምን ያህል ድረስ ዋጋ እንደሚከፍልልኝ አይቼበታለሁ። እና አሁን ደግሞ ምን አድርጎ? እስኪ ንገር፣ የትኛው ወንድም ነው ያንተን የድሮ ፍቅረኛ ላርጋት እየተባለ ያንተ ደስታ ከሆነ ችግር የለውም ይላል? በአሁኑ ውሳኔ ደግሞ እሱም ይደሰትብሃል። እውነት የአሁኑ ውሳኔ ደግሞ ለሱም ለቤተሰቡ በሙሉ ምን ያህል ክብር እንዳለ ነው የሚያሳየው። ልክ ነሽ እማዬ። ባይሆን እኔን የሚያሳስበኝ በእኔና አምራን መሀል የተፈጠረው መጥፎ አጋጣሚ ነው። ዳጊ ስለሱ ሁሉንም ነገር አውቃለሁ። በዛ ምሽት በአንተና በአምራን መሀል ምንም ነገር አልተፈጠረም። ምን? ይሄን ደግሞ ማን ነገርሽ? አምራንን ቀን ላይ አግኝቻት ነበር። አውቃ ነው። ምንም የተፈጠረ ነገር የለም። ያው ሴት አይደለች፣ በዘዴ የእሷ እንድትሆን ያሰበችው መንገድ ነው። ስለዚህ አምራን ተለውጣለች ምንለው ዝም ብለን ነው ማለት ነው? አሁንም እኮ ተንኮሏን አላቆመችም። እና በዚህ ደግሞ ቂም ልትይዝባት ነው? በላርፈ ተቀመጥ እንዴ! ሁላችንም እኮ የምንፈልገውን ነገር የራሳችን ለማድረግ እኮ ትንንሽ ስህተቶችን ሰርተናል። ጭራሽ የአምራን ጠበቃውን ሻረፍሽው እንዴ? እሱ ይገርማል እንዴ! ለማንኛውም ማታ ላይ ለራት ብቅ እንድትል ነግሬያታለሁ። ማየ ምን እያልሽ? ምን ነው ገረመ? እንደውም ራት ላይ ማታ ሁሉንም ነገር በግልጽ እንነጋገርበታለን። ያው ከነውር የጸዳ ጥሩ የሆነ የቤተሰብ ግንኙነት። ምን ነው አትስማማም እንዴ? እስማማለሁ። ይሄ ነገር እንዴት እንደምነግራት ጨንቆኝ ነበር። ትልቅ እረፍት ነው የሰጠሽ። ዳድ እንዴት ነህ? ደህና ነኝ። የት ነበርክ? ክፍሌ ነበርኩ። በቀን መኝታ ክፍል? ልጄ ቆይ ምን ሆነሃል? ስሜትህም ጥሩ አይደለም። ያው የፋንቱ ነገር በጥብጦኝ ነው። ደውላልኝ ነበር። ፋንቱ ምን ፈልጋ ነው ደግሞ የደወለችው? የእሷን ነገር ነው ትወሻለች። እዚህም ደውላ ነበር። ለመሆኑ ምን አለች? ምን አውርታ ነው እንደዚህ ተበሳጨው? እውነቱን ካወቅክ ይበቃል። ከዚህ በኋላ እኔ እናንተ አንገናኝም የምትለው ይሄ ምን አይነት ንግግር ነው?
ሲጀምር ፈልጋኝ መጣች፣ ከዛ ደግሞ ተነስታ ጥላኝ ሄደች። ተው ልጄ እባክህ እንደሱ አትበል። እሷም እኮ የራሷ የሆነ ስቃይ ይኖርባታል። የኔ ስቃይ ወላጅ እናቴን አላቅም ብዬ አርፌ የተቀመጥኩትን መታ ቁስሌን ነካካችሁስ? እሷ እኮ ቁስልን ልትሽርልህ እንጂ የበለጠ ልታቁስል አይደለም እኮ አመጣጧ። ቆይ ያኔ ጥላኝ ስትሄድ የነበረውን የኔን ስቃይ ማን ነው የሚረዳው? አሁንም እንደገና ይበልብላ ድጋሜ ጥላኝ ሄደች። ታዲያ ዳድ ድጋሜ እሷ እናቴ ብዬ መጥራት አለብኝ? ለእኔ እኮ እናቴ ሞታለች። ነው እባክህ እኔን ያክል አትጨክንባት። መጨረሻው አላምራል እንጂ እቺ ሴት እኮ ማንነቷን ደብቃ የቤት ሰራተኛ እስከ መሆን ድረስ ደርሳ ነበር። ታዲያ ምን ዋጋ አለው ዳድ? ይኸው በመጨረሻ የደስታ ቀኔንም አበላሸችው። ምናልባት እኮ የሄደችው ለአንተ ሰላም አስባ ሊሆን ይችላል። ቆይ ንገረኝ እስኪ፣ ምናልባት የደበቃችሁኝ ሌላ ማላውቀው ሚስጥር አለ እንዴ? ማለቴ የኔ እናት ከመሆኗ ውጪ የዘለለ ሌላ ነገር? ኧረ በፍጹም የለም። ለምን ግን እንደዚህ ብለህ ጠየቀኝ? ለምንድን ነው እናት ናት ተረዳት የምትለኝ ታዲያ? ፕሊዝ ዳድ፣ ለኔ እናቴ ዝኑ ብቻ ነች፣ ሌላ እናት ምንም የለኝም። ይልቅ ከዳጊ ጋር በአምራን ጉዳይ ስናወራ ነው። እኔና ዝኑም ስናወራበት ነበር። ለካ እሷ ውስጥ ለውስጥ ብዙ ነገር ስትሰራ ነበር። በዚህ አጋጣሚ ግን ዝኑን አለማድነቅ በጣም ከባድ ነው። በእርግጥ ዳጊን ላለማስከፋት ብዬ እንጂ መጀመሪያውኑ ነገር እንደማላውቀው ነበር። እና ለምን አላስቆምከውም? ለምን ዝም አልከው? አንተስ ለምን አታስቆማቸውም ነበር? ለነገሩ ልክ ነህ። በዚህ ነገር ላይ ሁላችንም ተጠያቂ ነን። የሰላም ጥማቱ አይናችንን ሰብሮት ነበር። ለማንኛውም ግን ነገሮችን ለማስተካከል እንዳረፈደብን ተስፋ አለን። ዝምታው ይበቃ? ይበቃናል። ግን ደግሞ ኬት እንደምጀምርልህ አላውቅም። እሺ ለምንድን ነው የዛለት ምሽት በእኔና በአንቺ መካከል ምንም አይነት ነገር እንዳልተፈጠረ ያልነገርሽኝ? ቆይ ይህንን ነገር ከእናቴ መስማት ነበረ? በጣም ይቅርታ ዳግም። እውነት ለመናገር በእኔና በአንተ በኩል ያለው ነገር እንዲቀጥል ፈልጌ ነበር። ያው የፍቅር አጋር በጣም ያስፈልገኝ ነበር። ብቸኝነቱ በጣም ከብዶኝ ነበር። እና ለዚህ ነው ያልሽሽ? በመሀላችን ምንም ነገር አልተፈጠረም? አብረን አድረን ያልሽው ነገር ውሸት ነበር? ቢፈጠር እኔ ምን አስደበቀኝ? በእርግጥ አንተ በጣም ሰክረህ ነበር፣ ምንም ነገር አታስታውስም። ግን እኮ አንቺም በጣም እንደሰከርሽ ነግረሽኛል። በመጠጥ ልምድ እኔ በጣለሁ። ህይወት እኮ ጠጃም አድርጋኝ ነበር። የቻልኩበት መሰለኝ እንጂ የዛ ቀን ሌሊት አንተን እያየሁ ሳለቅስ ነው ያደርኩት። ለምን? ዝርዝሩ ምን ያደርግልሃል ዳጊ? ብቻ መጠጡም ተጨማምሮ ያለፈ ህይወቴን ሳስብ እንዲሁ ሳለቅስ ነው ያደርኩት። ለማንኛውም ይሄ ነገር ስላልተፈጠረ በጣም ደስ ብሎኛል። ትልቅ ሸክም ነው ከሌላ ወረደ። እኔም አሁን ስለተናገርኩኝ ትንሽ ይቀለኛል። ያንተን ህይወት በውሸት ማሰሬ ልክ አልነበረም። ታውቂያለሽ፣ መጀመሪያ ላይ ነው ስለዚህ ጉዳይ ስነግረው በጣም ነበር የደነገጠው። ሳይፈልግ ተገዶ ነበር ይህንን እውነት የተቀበለው። ያው የኔ ደስታ እንዳይበላሽ ብቻ ዝም አለ። አውቃለሁ። እና አሁን ለአንተ ለየት ያለ ቦታ ነው ያለው። ያ ማለት ግን የተፈጠረውን ነገር ሰምቶ አይከፋውም ማለት አይደለም። ቆይ ግን ይህን ነገር እንዴት ነው ማሰብ የተሳነ?
ሁሉም ነገር ያለ ልክ ሲፈጠን ለምንድን ነው መቆጣጠር ያልቻለው? አላውቅም። አንዳንዴ ሁለታችንም ሰውን ለመጉዳት የምንጣደፍ ነበር የምንመስለው። አለ አይደለ ሰውን ለማብሸቅ እኮ ኑሐሚንና ናሆምን ለማብሸቃል። ግን እውነታው እሱ አልነበረም። እኔ ከማንም ጋር ቂምም ሆነ ጥላቻም አልነበረብኝም። እኔ ራሴን የጠላሁት ብቻ ልጎዳው እየሞከርኩ መልካም እንደሚሆንልኝ ናሆምን እንዴት ብዬ እንደምከሰው አላውቅም። እኔን በመተው ካሰው ምክንያቱም እኔ ንጹህ ሆኜ እንጂ ፍቅረኛ ሆኜ እንድታይ አይፈልግም። ስለዚህ ሁሉንም ነገር ጨርሰን እራቱ ላይ እህትና ወንድም ሆነን እንድንገናኝ የምትፈልጊው? ማለቴ ያለ ምንም የፍቅር ድራማ አይመስልም? አዲስ ህይወት መጀመር አለብን ከእውነት ጋር። በጣም ደስ ይለኛል። የእውነት ሸክም ዱብ ሲል እየታወቀኝ ያለው። ግን ለምን ነበር እውነታውን ማውራት ስንችል በውስጣችን አመቀን ስንሰቃይ ነበር? ምናልባት እውነቱን ለመቀበል ከብዶኝ። ግን ዳግም ከልብ ይቅር በለኝ። ትልቁን ጥፋት የፈጠርኩት እኔ ነኝ። ውሸትንም የተናገርኩት እኔ ነኝ። እኔም አጥፍቻለሁ። እኔም ጥፋተኛ ነኝ። ስለዚህ ይቅር ተባብለን እንደ አዲስ እህትና ወንድም ሆነን አብረን እንቀጥል። ደስ ይለኛል። ስለዚህ እንደ አዲስ እንተዋወቅ እያልሽኝ ነው? አምራን እባላለሁ። የናሆም የድሮ ደመኛ፣ አሁን ደግሞ የዳግም እህት። ያልሻት የድሮ ደመኛ ተመችታኛለች። እና ፍቅረኛ እንድንጠብቀ ነበር። እንደዛማ የምልበትም አቅም የለኝም። ልክ ነሽ እህቴ። ለማንኛውም ውስጣችንን ይህን ያህል ከተነፈስን ይበቃል። ለማንኛውም ማታ እራቱ ጋር እንገናኝ። እሺ በቃ እኔም ልሂድ። ሄሎ ኮማንደር፣ እስረኛው ዶክተሮቹ ላይ ጥቃት አድርሶ አምልጧል። እኔ መልስ ዘን ነው። ኤሚ ግን የት ሄዳ ነው? ኤሚ ከኤርሚያስ ጋር ወጣ ብላ ነው። ምናልባትም እኮ እስካሁን እየተመለሱ ነው የሚሆነው። አታስብ፣ አሁን ይመጣሉ። ምን ማለት ነው? ዛሬ ቤተሰቡ ተሰብስቦ እራት እንደሚበላ አልተነገራት ማለት ነው? ቤተሰብ ሲሰበሰብ እኮ ሁሉም መገኘት ነበረበት እኮ። ዝም ነው እንዴ? ለይኩን እየመጡ ነው እኮ አልኩ። አንተ ለምን ትጨናነቃለህ? እንዴት ቤተሰቡ ባልተሟላበት እራት እንበላ እንዴት ታደርጊያለሽ? ሁሉም እኮ ቢገኙ ጥሩ ነበር። ዳድ፣ መቼም እዚህ የተሰባሰብንበት ዋነኛው ጉዳያችን የአምራንና የዳጊ ጉዳይ ነው። ባጭሩ አምራንን እንደ እህታችን በአዲስ ማንነት ቤተሰቡ እንድትቀላቀል ለማድረግ ነው። ተሳሳትኩኝ? በእኔ በኩል 100% ልክ ነህ። ያው ዋናው ጉዳያችን እሱ ነው። እሺ እንግዲህ ካላችሁ ምን ይደረጋል? አዎ እንደሱ ነው የሚባለው። እስቲ እኔ ወድባል በነካጅ ደግሞ እስቲ መረቅ አድርገን። እሺ ዳድ፣ መቀጠል ትችላለህ። አንዳንድ ጊዜ ስሜታዊ ሆነን የምንወስናቸው ውሳኔዎች ትልቅ ዋጋ እንደሚያስከፍሉን የአምራንና የዳጊ ነገር ትልቅ መማሪያ ነው። እንደ ሀገሬ ሰው አባባል በሬ ሆይ ሳሩ እንጂ ገደሉን ሳታይ ይባል የለ? እኛም እንደዛው ሆነን ነበር። ዳድ፣ ምክሩን ጨረስክ? ሺህ ዓመት አላወራ ምን ነው ጥድፍ አልክ እንዴ? ገና ለገና ጎጆ ልወጣ ነው ብለህ ነው ወሬን መቆረጥ ጀመርከው? ወደ ዋናው ቁም ነገራችን ስንገባ የአምራንና የዳጊ ግንኙነት ቤተሰቡ ሁሉ ትልቅ ቅሬታ ነበረው። ያው ቅሬታውን ለመግለጽ ጊዜ እየፈለገ ነበር ወይ ደግሞ ምንም አይመጣም ብሎ ቸል ብሎት ነበር። ለይኩን ልክ ነህ። ቤተሰብ ላይ ትልቅ ጉዳት ከሚያመጡ ነገሮች አንዱና ዋነኛው ቸልተኝነት ነው። ይሄው በቀላሉ ችላ ብለን የምናልፋቸው ትንንሽ ነገሮች ናቸው አድገው ነገር ትልቅ ነገር ዋጋ የሚያስከፍሉ። እኔ በበኩሌ ንግግራችሁን ካቋረጥኩባችሁ በጣም ይቅርታ። ችግር የለውም። ምን ልጅ ቀጥይ፣ የልብሽን ተናገሪ። እኔ ይህን ቤተሰብ ከልቤ ይቅርታ መጠየቅ ፈልጋለሁ። እባካችሁ ታረዱ።
ሆን ብዬ ቤተሰቡን ለመጉዳት ወይም ደግሞ ነውር ለመፍጠር ብዬ አይደለም ዳጊን የቀረብኩት። በወቅቱ የነበረብኝ ብቸኝነትና የፍርሃት ስሜት ነው አይኔን ያወራው። አታስቢ ይወድ እሱንም አየው ቤተሰቡ በሙሉ በደንብ ነው የተረዳልሽ። ማንም አይፈርድብሽም። እዚህ ከመምጣታችን በፊት ከዳጊ ጋር እያወራንበት ነበር። ይሄ ነገር በፍጥነት እንዴት እንደሄደና እንዴት እንደተከሰተ ሁለታችንም ጋር መልስ የለም። ግን ደግሞ በፍጥነት መቆም እንዳለበት ሁለታችንም ወስነናል። አዎ እዚህ ከመምጣታችን በፊት ተነጋግረናል። ያው ከዚህ በኋላ አምራን ንጹህ እህቴ ነች። በቃ ሁሉም ነገር እዚህ ጋር ማብቃት አለበት። መቀጠል እንጂ አዎ ዳግምም ናሆምም አሁን ንጹህ ወንድሞቼ ናቸው። በእርግጥ ያጠፋሁትም ብዙ ጥፋት አጥፍቻለሁ። አሁን ግን ወደ መንገድ ተመልሻለሁ። ለዚህማ ልብን ቅልጥ ለሚያደርግ ንግግር ሁላችን ሞተን አየር ተቀብለን እንምጣ እስኪ። ረዳ ልጋብዘን ነው ማለት ነው። መጠርጠርስ በሉ ተነሱ።